በህይወትህ ውስጥ ሁሉንም ነገር ያጣህ መስሎ የተሰማህ ጊዜ ነበር? በሩ የተዘጋብህ፣ የለፋህበት የጠፋብህ፣ የወደድካቸው ሰዎች የራቁህ፣ ወይም ደግሞ ውስጣዊ ሰላምህና ደስታህ የተሰረቀብህ የመሰለ? ፈጣሪ ሆይ የት ነህ? ለምን ዝም አልከኝ? ምን ያህል ብበድል ነው ብለህ በለቅሶ የተማጸንክበት ጊዜ? ውድ የእግዚአብሔር ቤተሰቦች ዛሬ የምነግራችሁ ታላቅ የምሥራች አለኝ። ያ በለቅሶ የዘራችሁትን ዘር በደስታ የምታጭዱበት ጊዜ ደርሷል። እግዚአብሔር አምላክ ያጣኸውን ሁሉ በእጥፍ ሊመልስልህ፣ በለቅሶ ፋንታ ደስታን፣ በውድቀት ፋንታ መነሳሳትን ሊሰጥህ በደጅህ ቆሟል። ይህ መልእክት ዝም ብሎ ወደ አንተ አልመጣም። ዛሬ እግዚአብሔር ለጥያቄህ መልስን ሊያመለክትህ ነው። በመቀጠል የምንመለከታቸው 10 ምልክቶች በሕይወትህ መታየት ከጀመሩም እወቅ፣ የካሳህና የትንሣኤህ ጊዜ ደርሷል ማለት ነው። ምልክት 1 ከሕመም ይልቅ ሰላም መሰማት ሲጀምር። የመጀመሪያው ምልክት የልብህ ለውጥ ነው። መጀመሪያ አካባቢ በደረሰብህ ሐዘንና ኪሳራ የተነሳ ሌሊቱን ሙሉ ስታለቅስ፣ ስታማርርና ስትቆጭ ነበር። ሕመሙ እንቅልፍ ይነሳን ነበር። ነገር ግን በድንገት አንድ ነገር ሲለወጥ ታስተውላለህ። ያ የሚያምህ ነገር አሁን ሕመሙን ያቆማል። ልብህ ውስጥ ሰላም ይሰፍናል። ይህ ሰላም ዝም ብሎ የመጣ አይደለም። ቅዱስ ጳውሎስ በፊልጵስዩስ 4 ላይ አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁንና አሳባችሁን በክርስቶስ ኢየሱስ ይጠብቃል እንዳለ፣ እግዚአብሔር ትልቅ ነገር ሊያደርግ ሲል መጀመሪያ ልብህን በሰላም ያዘጋጀዋል። ሰላም ከተሰማህ እግዚአብሔር በስተጀርባ እየሰራ መሆኑን የሚያረጋግጥ የሰማይ ማህተም ነው። ምልክት 2 እግዚአብሔር ከተወሰኑ ሰዎች ጋር ሲያራርቅህ። አንዳንድ ጊዜ በረከት የሚጀምረው በመለየት ነው። እግዚአብሔር አዳዲስና ትክክለኛ የሆኑ ሰዎችን ወደ ሕይወትህ ሊያመጣ ሲፈልግ ከአረጁና ለአንተ ከማይመቹ ሰዎች ጋር ያራርቅሃል። የምትወዳቸው ሰዎች ሲርቆ፣ ጓደኞቼ አሉኝ ያልካቸው ሲከዱህ ሊከፋህ ይችላል። ነገር ግን አስተውል፣ ይሄ መጥላት ሳይሆን መለየት ነው። አባታችን አብርሃም ወደ ተስፋይቱ ምድር ከመግባቱ በፊት ከሀገርህ ከዘመዶችህም ተለይተህ ውጣ ተብሎ ነበር። ካልተለየ አትባረክም። እግዚአብሔር ወደፊት ለሚሰጥህ ታላቅ ክብር የማይመቱኑ ሰዎችን ከሕይወትህ እያጸዳ ነውና አትዘን። በሰው መራቅ ውስጥ የእግዚአብሔር ጥበቃ አለ። ምልክት 3 የእግዚአብሔርን ድምፅ በተደጋጋሚ መስማት ስትጀምር። በፈተና ወቅት ሰማይ ዝም ያለ ይመስላል። ትጸልያለህ፣ መልስ የለም። መጽሐፍ ቅዱስን ታነባለህ፣ ቃሉ አይገባህም። ነገር ግን የካሳ ጊዜ ሲቀርብ እግዚአብሔር በድጋሚ መናገር ይጀምራል። በቤተ ክርስቲያን ስትቆም፣ ቅዱስ ቃሉን ስታነብ፣ ወይም በሰው በኩል መንፈስህ የሚታደስበትን ቃል መስማት ትጀምራለህ። መዝሙረኛው ዳዊት እግዚአብሔር አምላክ የሚናገረውን አሰማለሁ፣ ለሕዝቡና ለቅዱሳኑ ሰላምን ይናገራልና እንዳለ፣ ጆሮህ ለቃሉ ክፍት መሆን ከጀመረ ዝምታው ተሰብሯል ማለት ነው። ዝምታው ከተሰበረ ደግሞ ተአምር ሊመጣ ነው። ምልክት 4 አዳዲስ በሮች መከፈት ሲጀምሩ። ያጣኸውን ነገር እግዚአብሔር ሲመልስልህ አንተ ባላሰብከው መንገድ አዳዲስ ዕድሎች ብቅ ይላሉ። እነዚህ በሮች ደግሞ በጭንቀትና በጥረት ሳይሆን በጸጋና በሰላም የሚከፈቱ ናቸው። ያለ ትንኮላ፣ ያለ ተንኮል በፈቃደ እግዚአብሔር የሚመጡ በረከቶች ናቸው። በራእይ 3 ላይ እነሆ አንድ ስንኳን ሊዘጋው የማይቻል የተከፈተ በር በፊትህ ሰጥቼሃለሁ ብሏል። እግዚአብሔር ሲከፍት ማንም አይዘጋም። የወደቀው ንግድህ፣ የጠፋ ሥራህ ወይም የፈረሰው ተስፋ በተሻለና በሚያምር መልኩ በፊቱ ይቆማል። ያጣኸውን ነገር ተመልሶ ሲመታ በላቀ ክብር የሚመታ እመን። ምልክት 5 እምነትህ ከበፊቱ በበለጠ ሲጠነክር። ፈተና ውስጥ ስታልፍ እምነትህ ጠፋ መስሎህ ነበር። ነገር ግን አሁን ቆም ብለህ ስታየው ከበፊቱ ይልቅ እግዚአብሔርን አጥብቀህ መያዝህን ታስተውላለህ። ጭንቀቱ አልገደለህም፣ ይልቁንም አንጽቶሃል። እግዚአብሔር ውጫዊውን ነገር ከመለወጡ በፊት ውስጣዊ ማንነትህን ያንጸዋል። ሮሜ 5 ላይ እንደሚናገረው መከራ ትዕግስትን እንዲያደርግ፣ ትዕግስትም ፈተናን፣ ፈተናም ተስፋን እንዲያደርግ እናውቃለን። እምነትህ ከጠነከረ ለሚመጣው ትልቅ በረከት መሸከም የምትችልበት ጡንቻ እየሰራህ ነው ማለት ነው። ምልክት 6 የጠፋው ተስፋ በልብህ ውስጥ ሲከታተል። በጨለማ ውስጥ ስትኖር ነገር ምን ይዞ ይመጣል የሚለው ጥያቄ ያስፈራህ ነበር። አሁን ግን የሆነ ደስ የሚል ተስፋ ልብህ ውስጥ ይበቅላል። ማቀድ ትጀምራለህ፣ ማለም ትጀምራለህ። እችላለሁ የሚል መንፈስ ይመጣብሃል። ይህ ተራ ስሜት አይደለም። መንፈስ ቅዱስ የሞተውን ተስፋህን እያነሳሳው ነው።
የተስፋ አምላክም በመንፈስ ቅዱስ ኃይል በተስፋ እንድትበዙ በማመናችሁ ደስታንና ሰላምን ሁሉ ይሙላባችሁ እንዳለ። ተስፋ ካለ ሕይወት አለ። ተስፋ ማቁረጥ ማብቂያው ሲሆን፣ ተስፋ ማድረግ ግን አዲስ ምዕራፍ መጀመሪያ ነው። ምልክት 7 ተደጋጋሚ የማረጋገጫ ምልክቶች ሲመጡልህ። እግዚአብሔር ታላቅ ነገር ሊያደርግ ሲል በተለያዩ መንገዶች ያረጋግጥልሃል። ምናልባት አጋጣሚ በሚመስል መልኩ ይህንን ቪዲዮ ማግኘትህ፣ በሰንበት ትምህርት ቤት የምትሰማው ትምህርት ወይም አንድ ወዳጅ የሚነግርህ ቃል፣ ሁሉም ተመሳሳይ መልእክት ይኖራቸዋል። በሁለትና በሦስት ምስክር አፍ ነገር ሁሉ ይጸናል። ሁለተኛ ቆሮንቶስ 13። እግዚአብሔር በተለያዩ አቅጣጫዎች አይዞህ፣ አትፍራ፣ እኔ ካንተ ጋር ነኝ እያለህ ከሆነ ጆሮህን ስጠው፣ ያንተ ተራ ደርሷል። ምልክት 8 ማንነትህና ስብዕናህ ሲታደስ። እግዚአብሔር ንብረትህን ብቻ ሳይሆን አንተን ራስህን ይለውጣል። ይበልጥ ታጋሽ፣ ይበልጥ ትሑትና ይበልጥ መሐሪ ስትሆን ታየዋለህ። ቂም መያዝ ያቆምክ ቀን፣ ለሰዎች ማዘን የጀመርክ ቀን እግዚአብሔር በረከቱን ሊያፈስበት ተዘጋጅቷል ማለት ነው። ወርቅ በእሳት እንደሚፈተን ያ ያለፍክበት መከራ እምነትህን አጥሮታል። አንደኛ ጴጥሮስ ምዕራፍ 1 ላይ እንደሚለው የተፈተነ እምነትህ ከወርቅ ይልቅ ይከብራል። እግዚአብሔር ያጣኸውን የሚመልስልህ አሁን በምታገኘው በረከት እንዳትታበይና እንዴት እንደምታስተዳድረው ስላስተማረህ ነው። ምልክት 9 እንደገና መጀመር እችላለሁ የሚል ወኔ ሲሰማህ። ሁሉ ነገር አብቅቷል፣ ከእንግዲህ መነሳት አልችልም ብለህ አስበህ ነበር። አሁን ግን ውስጣዊ እሳት ይነድብሃል። እንደገና ሰርተህ ለመለወጥ፣ እንደገና ለመውደድ፣ እንደገና ለመቆም ጉልበት ታገኛለህ። ይህ የእግዚአብሔር እስትንፋስ ነው። ነቢዩ ሕዝቅኤል በደረቁ አጥንቶች ሸለቆ ውስጥ በቆመ ጊዜ እግዚአብሔር እነዚህ አጥንቶች በሕይወት ሊኖሩ ይችላሉን ብሎ ጠየቀው። የእግዚአብሔር ቃል ሲነገር ግን የደረቁት አጥንቶች ተያያዙ፣ ሥጋ ለበሱ፣ ትንፋሽ ገባባቸው። ያንተም የደረቀ ሕይወት በእግዚአብሔር ቃል ዛሬ ይታደሳል። ምልክት 10 ያልታሰበው ሞገስና በረከት ሲመጣልህ። መጨረሻው ምልክት ሞገስ ነው። ካልደከምክበት ቦታ በረከት ይመጣል። ሰዎች ባልጠበቅከው መንገድ ይረዱሃል። ይህ እንዴት ሊሆን ቻለ የምትልበት አጋጣሚ ይፈጠራል። መዝሙር 102 ላይ አንተ ትነሳለህ፣ ጽዮንንም ትምራታለህ፣ የምታዝንላት ጊዜዋ ነውና ዘመኑም ደርሷልና ይላል። እግዚአብሔር ይቅር ሊልህ የቀረጠው ቀን ሲመጣ የባከነው ዓመት ሁሉ በእጥፍ ይተካል። አንበጣ በላው ዓመትህ፣ በሐዘን የባከነው ዘመንህ ሁሉ በበረከት ይካሳል። የእግዚአብሔር ቤተሰቦች አምላካችን እግዚአብሔር በስውር ያፈሰስከውን እንባህን አልረሳውም። ማንም ሳያህ የተቸገርከውን ችግር አይቷል። ኢዮብ ያጣውን ሁሉ በእጥፍ የመለሰለት አምላክ ዛሬም ያው እርሱ አምላክ ነው። በኢዮብ 42 ቁጥር 10 ላይ እግዚአብሔር የኢዮብን ምርኮ መለሰ፣ እግዚአብሔርም ለኢዮብ ከቀድሞ ይልቅ 2 እጥፍ አድርጎ ሰጠው ይላል። ያንተም ታሪክ በውድቀት አያበቃም። ያንተም ታሪክ በኪሳራ አይዘጋም። እግዚአብሔር ሐዘንህን ወደ ደስታ፣ ለቅሶህን ወደ ዝማሬ ሊቀይረው ነው። ዛሬ ይህንን የእግዚአብሔርን ቸርነት በእምነት ተቀበል። አቤቱ ጌታ ሆይ፣ የጠፋውን የምትመልስ የፈረሰውን የምታደስ አንተ ነህ። በሕይወቴ ያጣሁትን ሰላም፣ ደስታና በረከት በቸርነትህ መልስልኝ። ታሪኬ በድል እንዲደመድ አድርግ። አሜን። ይህ መልእክት ልብህን ከነካህ አቤቱ አምላክ ሆይ በቸርነትህ አድሰኝ፣ መልሰኝ ብለህ በኮሜንት ላይ ጻፍ። በመከራ ውስጥ ያሉ ወንድም እህቶችህንም ይህንን የአምላክን ርኅራኄ አጋራቸው። እግዚአብሔር ካንተ ጋር ነው። ካሳህ ዛሬ ይጀምራል። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙም አሜን።